ሰላም በይን ምን ተሰማሽ ፕሮግራሞቹን አየሽ ለተመልካችኛ ቦታው ላይ ስለነበርን እኔ ተቆራረጠ ቪዲዮ ነው ያየሁት ላይክ የተቆራረጠ ስልሽ ኤግዛክት እንደዚህ ብዬ መግለጽ አልችልም ግን እንደ ሰው ላይክ እንዴት ነበር ብዬ ኢማጂን ሳረገው በጣም ቆንጆ ነበር ኮንፊደንሱ ደስ ይላል የሰው ፍቅር እንዳለው በጣም ደስ የሚል ላይክ ሰዎች ትልልቅ ሰዎች በመሆናቸው እዛ ቦታ ላይ በመገኘታቸው ጀጅ ቢደረጉ ግን የሰው ፍቅር ስላለው ትልልቅ ሰዎች ይወዱታል በጣም ደስ ይላል ይሄ ልጅ ከወጣት አልፎ ትልቅ ሰውን በዚህ ደረጃ እንትን አትራክት ካደረገ ይችላል እና ያለው ኮንፊደንስ ወጣት ልጅ በራሱ እንዴት ኮንፊደንስ ሊሰማው እንደሚችል አብዛኛው አሁን ላይ ያለን ልጆች ትንሽ እንዲ ድፍረት የለም ወይ ኮንፊደንስ ወጣን ይሉኝታ የሚባለው ነገር አለ ይሉኝታው ነገር ሳይሆን ሰው ማክበርና ይሉኝታ የተለያየ ነው ሰው በጣም አክባሪነቱ ለትልቅ ሰው ያለው ክብር ለሰው ልጅ ያለው ክብር በጣም ብዙ ነገር ነው ከሱ የምንማረው በጣም ብዙ ነገር ማለት ነው እዚህ ጋር ምንም ያክል ሰው ቢያይሽ አንቺ የምታረጊው ነገር ሰዎች ምን ያክል እንደሚያነቃቃ አንቺ ምን ያክል እንደምትቀየሪ እችላለሁ ካልሽ እንደምትችይ ነይታው ከሱ ይችላል ገባሽ ነይ በጣም ትችላለህ በዚህ አጋጣሚ በጣም እንወድሃለን በጣም እናከብርሃለን ኖረክ ነው ያሳየህን ሆነክ ነው ያሳየህን ትችላላችሁ ብቻ ሳይሆን እንችላለን እችላለሁ ብሎ መጣ እንደሚችል አሳየን ያሚስ እችላለሁ ካልሽ አንተ ነገር እንደምትችይ ትችያለሽ በቃ ትቀየራለሁ ካልሽ ትቀየራለሽ ይሄ ልጅ ዛሬ አይደለም ትላንትና እንኳን በነበረ ጊዜ ኪሎዬን ቀንሳለሁ ብሎ መጣ ኪሎን ቀንሶ አሳየን ገባሽ 6 ፓክ ሆናለሁ 6 ፓክ ነው አይ ቲንክ 8 ፓክ 6 ፓክ ሆናለሁ አለ ሆነ ሶ ከዚህ ልጅ ከዚህ በላይ ምን መማር አለብሽ ብዙ ነገር ሆነ ምትማሪ የምር በጣም ብዙ ነገር እና ይሄ ዛሬ አይደለም ልጁ ትላንትናም ስለሚችል ነው ዛሬ እዚህ ቦታ ላይ የደረሰውና ሁላችንም እንችላለን 8 ፓክ ነው ይልሻል አስጨናቂ ገብቷል አስጨናቂ ወቦ አስጨናቂ ወይ ትትይ ታፕ አርጎ ኧረ በስመ አብ 5000 ጌታ ሆይ ድረስ ታቢንግ ወራ ሼሪንግ ወራ ፕሊዝ ወንድሜ ቀጥል እሺ ትትይ አንድ ነገር ለመናገር ነው የገባሁት እና አንዳንድ ሰዎች ማለት እኔ አዶናይ በጣም ማከብረው በጣም ወደው ሞራ ትትይ ስለምትወደው እኔም ወደዋለሁና ታፕ አድርጉ እሺ እየሰማሽ ነው ላንቺ ነው ወንድሜ እየሰማውክ ነው እንዴ አንቺ ስለምትወጂ ያው እኔም ወደዋለሁና አዶናይ አንዳንድ ሰዎች 10 ትኬት ገዝተናል ሳንሄድ ምናምን የሚሉ ሰዎች ለነዚህ ምን አይነት መልስ አለሽ ትትይ እኔ አሁን 20 ትኬት ነው የገዛው እሱን ሰፖርት ነው የእውነትህን ነው የምር አንበሳው እንደገና ሌላ ሀገር ነኝ ያለው ታውቂያለሽ አንበሳው ግን እንዲህ ነው በቃ ወንድም ማለት እኮ እንደዚህ ነው ወንድም ማለት ኩራት ነው የሀገር ልጅ ኩራት ነው ያኮራል በጣም አሪፍ ነው ደስ ይላል የሀገርክ ልጅ ነው ቢቀየር ቢሰራ አሁን ካለበት ባንቺ ነው ውሸቱን ነው ይላሉ በምን ለምን ይዋሻል እኛ ሆዱን አረገጥ ነው አልጨመቅ ነው አላስጨነቅ ነው ስሙ ብቻ ነው ያስጨነቀን ያለው እኛን ነው እንጂ ያስጨነቀን እኛ አላስጨነቅ ነው ለምን ይዋሻል ምንድነው ምክንያቱ ውሸት የምትሉት እኔ በቃ አወራ አምናለሁ ላይ ቤት ይጠየቅበት በቃ አይ እንዴ አስጨናቂ ያውሽታል አራኔ ትትይ አንቺ እንዴት ዋሻ ሰባት ተንፍስ አቋዋለሁ ሽታል አላወሽተ እና ልጩ እንዴ ለምን ጮህ አይደለም እንደዋሸህና እንዳውላሸክ እየተነፈስክ ስድስተኛው ላይ ከተቋረጠ ዋሽተሃል እኔ አልዋሽም ትትይ እኔ 10 ትኬት አለ የሚገዛው 10 ልገዛ አልኩኝና ልክ እንደተራሰው ማለት ነው ዛገር ከሚኖር ሰዎች ኖ እኔማ ወንድሜ ነው ቢያንስ በትቱ እንኳን ጨምሬ 20 ለግዛብዬ 20 ገዝቼለታለሁ እና ከፈለግሽ ሌላ ጊዜ ትኬቱን አሳይሻለሁ 10 ነው እኮ ያልከኝ አሁን ኖ 10 ልገዛ አልኩኝና አሜሪካን የሚኖሩ ሰዎች አንዳንድ ሰዎች ሳይገቡ 10 ገዛም ብለው ይፎክራሉና በእነሱ አማካኝነት ነው እኔ 20 ገዛሁት ገባሽ ለዛ ተቆጣጥረው ነበር አዎ እሺ አንተ ደግሞ ስጥ እንግዲህ ለእግዚአብሔር ስጥ ሊኩን መጣይቃት አንተ ያከባባው ገዳ ቃል እንትን ፕሌኑ አረ በስመ አብ አሁን ውሸት ነው ይላል እኮ አንተ how do you feel 20 ስትገዛ አንተ ንገረን እንጂ እኮ ምን እንዴት አረገ ያለው ደስታ አለ ነግርሻለሽ
አንተ አታሹፍ። አሁን ገና ቱትዬ የኔ የምሬ ነው ባይዘው የምሬ ነው። እናቴ ስንት ገዛ ነው? አይ 20 ቲኬት ገዝቻለሁ። አሳይሻለሁ። እኔ እናቴን አሳይቻለሁ። እስቲ ላክልኝ እኔ እልክልሻለሁ። የምር እኔ 20 ቲኬት ሴት ሁሉ ገዝቷል እያሉ ነው። አረም እናንተ ናችሁ። አሁን ገና ለሚቀጥለው ሌላ ቦታ ምራቱ ሌላ ስቴት ቱር ሲያደርግ ማለት ነው ሌላም እገዛለሁ። ችግር ወንድሜ ነው። ምንም ኖርማል ነው። ጣጣ የለውም። ምንም ያን ያክል ትልቅ ነገር አይደል። በነገራችን ላይ ገንዘብ ብቻ አይደለም አስተዋጽኦ የምታደርጉት። እኛ እኮ ገንዘባችን አይደለም አስተዋጽኦ ያደረግነው። በብዙ ነገር ሰውን መደገፍ ትችላላችሁ። ጊዜሽን ራሱ በመልካም ሐሳብ ራሱ ማለት ነው ቱቱዬ በጣም እኮ ትልቅ ነገር እኮ ነው። በምን ሰወት ካንተ እኔማ ባያት ኖ አይ አንቺ ጊዜሽ ራሱ በመሰወትሽ ራሱ በጣም ትልቅ ነገር ነው። ይሄ በገንዘብ ብቻ አይደለም ልጅ ፈልጊ ነው። አንቺ ያው ኤርፖርት ድረስ ሄደሽ ራሱ ባለማግኘትሽ ሰላም ብያለሁ። አዶቲ ሰላም እንዴት አረፈሽ? ያሻዴት አንቺ ነሽ ለካንዲሽልኝ እዛ ተወልዶ ይሄዳሉ አለልሽ ነው አለን ትትካዬ በጣም እናመሰግናለን። የምን ገብርኤልን ነው የምልሽ እኔ እንደዚህ አቅርቦ ላስ ሚኒት ባይለው አስቀድሞ ከዛው ሲነሳ እንደዚህ መጣለው ቢል ማለት ነው ገብርኤልን መጣ ነበረ። ቀረብ ወደሚልሽ ስቴት ትሄጃለሽ። ይኖረዋል እኮ ከዚህ በኋላ እኮ እመጣለሁ አለ እኮ እኛ ጋር ይመጣል እኮ አሁን። ኦኬ በቃ እዛ ተዘጋጅተሽ ጠብቂ። ማለት ይኸውልሽ ለሆነ እንትን ልልሽ የሆነ ልታበረታች ምናምን ነገር እንደዛ አስቤ ነበር። እዚህ ለንደንም እመጣለሁ አለ። አይ ለንደን ከመጣ ለምን ታይምሽም ገንዘብሽንም ዌስት ታረጊያለሽ? እዛ አው ለንደንማ ይሄዳል ባይዘው። እንደውም አንቺ ስላለሽ አገሪቱን ስላወቅሽ በብዙ ሰፖርት ታረጊያለሽ። በመግባት ብቻ ሳይሆን የራስሽ እንደዚህ በጣም ከልቡ የሚወድሽ ሰው ሲገኝ በብዙ መርዳት ትችያለሽ በብዙና ያ አሪፍ ነው። ያው እዚህ ሲመጣ ትኬትና እዚህ ሲመጣ ሁሉም ነው ሄልፕ የሚያደርገው። እዚህ ሀገር እኮ እንትን የለም እንደ አይነት ነገር ሲመጡ በጣም ብዙዎቹ ናቸው። ራሱ በጣም ብዙዎቹ ሬዲዮ ነው እየጠበቁት ምናምን ነው። በጣም ደስ ይላል። የሰው ፍቅር ይስጠኝ ማለት ይሄ ነው። አላይሽም እንዴ ትላንትና እናታችን እውነት አሁን ተተቹ እኮ እሳቸው አይደል? ግን ደስ ይላል። ልጅ አንደልሽ ላይ አዶቲ ትዝ አላለሽም? እኔ እኮ ቱቱ እግዚአብሔርን እንባዬ መጣ። ከአዶት ጋር እንዲያጠገብ ነበርን። ግን ወይ በጣም መጀመሪያ ይዘውን በእግዚአብሔር ስጦታ ይዘው አንተ ፊት ለፊት ነበርክ እንዴ? ጎትተው ጥለውት ነበር እኮ አሉ። በቃ ሴትዮዋ ስሜታቸውን መቆጣጠራቸው እንዴት አንጀት እንደሚበሉ ማለት ነው። ከመጣ ጊዜ ጀምሮ ስትፈልገው ነበር እሷ። እንግዲህ ወይ ኖራቸው ብዙ ታሪክ አለው። ሰው እኮ እንደዚህ ሲሆን ጀጅ አታድርጉ። አንዳንዴ በጣም አንጀት ሲበሉ አይታወቅም። እግዚአብሔርን እንደውም አዋቂ ይኸውልሽ፣ በጣም አንዳንዴ እኮ ግራም ያጋባሽ ይኸውልህ፣ ሕፃን ልጅ ወዶሽ፣ ወጣቱ ወዶሽ፣ አዛውንቱ ወዶሽ፣ ይሄ እኮ ከአቅም በላይ እኮ ነው ማማዬ። ይሄ መባረክ እኮ ነው። አዎ ከእግዚአብሔር ገብቶሻል። አንድ አይነት እድሜ ከሆነ በቃ የሚመስልሽ ነው። በቃ ወጣት ብቻ ከሆነ ለወጣት ሙድ የሚመቸው ነው። ተሰጡት እንደኔ እኮ ከኋላ ጊፍት ሰጡት። በቃ ብታይ እኮ ለሰከንድ እኮ ስልካችንን አላስነሳለችን። ሴኩሪቲዋ በኢየሱስ መሀል መምጣት ነበረባችሁ። ከኛ ጋር ሆነች ብታይ መሀል ያደረጋችሁ እንዴት አስፈቅዳ ሴትዮዋ ቦታ ነበረ እኮ እኛ ጋር ስጦታ መስጠት ይሻላል ወይ ብላ አስፈቅዳ አስፈቅዳ ሶስተኛ መስመር ላይ ምናምን ነበረች። እኛ ወደ 7ኛ መስመር ነገር ነበረ። የኛ ምርጥ ቦታ ነበረ። መሀል ላይ ነበርን እኛ። እና ሴትዮዋ ስጦታ ነው የሰጠችው። ስጦታ ሰጠችው። በቃ የሆነ ሀሳብ ፋውንዴሽን ነገር እያሰበች ነው መሰለኝ ኢትዮጵያ። ስለሱም አንዳንድ ነገር ልታወራው ኮንታክት ተቀብላ ምናምን እንዴት አንጀት እንደምትበላ የነበረው ቫይብ በጣም ነው የሚያሳዝንሽ። በቀደም ፕሮግራሙ ላይ አግኝተውታል እኮ የእንትኑ ልጅ የላትም ይሁን እንዴ? ልጅ አሏት፣ ወደ 7 ልጅ አሏት። የልጅ ልጅ አሏት። ኦኬ። እኔማ እኮ አሪፍ ኢንተርቪው ያደረኩላቸው። እንዴት? አዎ በጣም ረጅም ሰዓት እያወራኋቸው ነበረ። ሴትዮዋን ከጓደኛዬ ጋር አሁን እዚህ ውስጥ እንደውም አለ የኔ ነው የሚባል ጓደኛ ያለና አብረን ረጅም ዜድም ነበረ ራሱ ዜድ ከኔ ዜድ የነና በደንብ ረጅም ሰዓት እያወራናቸው። ዜዶን ራሱ አላየሁትም እኮ አብረን ነበር። እኔ ዜድ አዶት አንድ መስመር ላይ ነበር ሶስታችን ነው አረ የቤት ተቀመጠ ነው። እኛ እንትን ነው ትዝ ያለኝ አምባሳደር ሲኒ እኔ አይደለም አስገብኝ ለኔም ወሬ ድረሰኝ 719 ሰዎች ይሄው እነሱ ኮታቸው ነው እኮ ወሬ እየሰሙ ያሉት። ግቡ እስቲ እናንተም ዳር ላይ ያላችሁት እና ማሙቀና አውራ ታፕታፕ አድርጉ። ወሬ ለማውራት መሰቀል ለመስማት እኮ መሰቀል የለብህም።
እንታቸው ነው ስማ እኔ ገና አልጨረስኩም ይሄን ወሬ ቆይ ለዋቅዬ ንገረኝ በእናትህ በደንብ ንገረኝ ስለ ሴትዮዋ ከዚህ በፊት ስካይላይት አግኝቶታል አሁን እኮ ቦነሳቸው እኮ ነው ሶስተኛ እኮ ነው ያገኙት እኮ ሶስተኛ ነው ያገኙት በቀደም ደግሞ እንትን አላገኙትም እዚህ እንትን 300 ሰው 100 ሴት ተጠራበት ላይ ኖ እሷ ሌላ ሴትዮ ናት ራሷ ናት ቱቱዬ አዶት እግዚአብሔርን ኖ አይ አይደለችም ልንገርሽ ትክክል ነው ያሉት ነው ልንገርሽ ይኸውልሽ አዶትዬ ሴትዮዋ ምን መሰለለች እንደው ለባሏ ይሄን ሊሳላፈቅሩ አልቀርም ወድጄው ምናምን ይያሉ እንደው አስተዋሽ እንዴ ታዲያ እንትን ላይ ነበሩ እኮ የመስጊያው ፕሮግራም ላይ እነሱ ሌላ ናቸው ቱቱዬ ራሳቸው ናቸው ሌላ ናቸው እነኚህ ለመጀመሪያ ጊዜ ነው ትላንት ያገኙት ያቺኛው ሴትዮ ሌላ ነው የኔና አለ ጓደኛዬም በእናትሽ ይግባሱ አይደለም ለዋቂ አይመስለኝም አይ አይደለም እኔ ከአዶት ነው ስለኛል የተለያዩ እንደዛ ያሉት ሴትዮ እኮ የእንትና እንትን ናቸው እኮ የተለያዩ የሮያል ፋሚሊ ናቸው እሳቸው አይደል እንደኛ ቴንክ ዩ በቃ እሳቸው ናቸው ታዲያ ሴትዮዋ እሳቸው ናቸው እነዚህ የሮያል ፋሚሊ አይደሉም እኚህ ሌላ ናቸው እኛ ቀላይ ይላሉ የተለያዩ ናቸው ፋሚሊ ሰዎች እኛ የሮያል ፋሚሊ እንትን ያሉት ማለት ነው ቀላይ ይላሉ እንትን ናቸው እኔ ግን እንዴት ነው ያው ኤክስፕሌን አደረጉ እንደ ግን የሮያል ፋሚሊ መሆኑን አው እንዴ የእንትን ሲናገር ነበር አለሽ ሮያል ፋሚሊ ውስጥ ገባሽ እኮ አዋይ እሳቸው ናቸው እኮ የዛን ቀን እንትኑ ቀን የነበሩት ቪዲዮ ላይ ቆይቼ ሌላ ናቸው ለማለቴ ነው አይ የለሽም አለሁኝ የለሁም አለሽ ከዚህ በፊት ግን እንዳገኙት ምናምን ነግረውናል ግን ለዋቅዬ እውነት ምነግርህ የሚመስለኝ ግን የዛለታ ግን የነበሩት ሴትዮ በጣም ማለት እንትን በጣም ከመውደዳቸው የተነሳ የገለጹበት መንገድ ለባሌ ይሄን ልጅ ሳላፈቅረው አልቀርም ትናንትም አሉኝ እንግዲህ እኔ አሁን ለዋቅዬ እነዚህ የተለዩ ሴትዮ ናቸው ስለማውቃቸው ነው በቪዲዮ ላይ ስታያቸው ራሱ የተለያዩ ናቸው ወይኔ ዜድ ቢኖር እስክሪው ባሽቃብጥ እኮ ምንም አይደንቅም እኮ በዚህ እድሜ እግዚአብሔር እናንተ የኔ ገነነባችሁ እኮ አንቺ ነገር ስለሚገንብሽ እኮ ነው ብዙ ጊዜ እኮ ይገንብሻል ይሆናል እኔ አንድ ጥያቄ ልጠይቃችሁ እዚህ ውስጥ ያላችሁ ከታችም ያላችሁ ቱቱካ ጠይቂን እስቲ ያሉት ጥያቄ አለኝ እንዴት አይነት ነው ሆነን መኖር ያለብን እያንዳንዳችን እንዴት አዶትዬ አንቺ እንደምትፈልጊው ኖሪ ህዝብ ማለት ነው ቆይ ምን መሰለሽ የሚታየኝ አሁን ሰው ሄደ ሰው አልሄደም ከዛ በኋላ የሄደው ይሄን ያህል መጥቷል ያልመጣው ያን ምናምን እንትን የሆነ ኮምፒቲሽን ነገር አለ ምናምን እኔ ስላልገባኝ ነው እኔ አሁን ስለፈቀድኩ ስለወደድኩ የተወሰነ ልጁን ስላየሁት ኢምፕሬስ ያደረገኝ ነገር ስላለ በራሴ እኔ አስተማሪ ነኝ ኢትዮጵያ እና ብዙ ከማስተምራቸው ልጆች እንኳን እማራለሁና የሆነ ነገር በቃ አትራክት ያደረገኝ ነገር አለ የተደረገው ጆርኒ ምናምን ሰው እኮ ዝም ብሎ ጊዜውን መስዋዕት አድርጎ ኢንተረስቱን መደገፍ ምናምን ገንዘቡን አውጥቶ አይሄድም የሆነ ቦታ አይደለ እሱን ታደርግ ማን ነው ሊሚት ለማድረግ እንትን የሚለው ማለት ነው እኔ አይ ዶንት ሲ በጣም እና የፈለግነውን ነገር እንዳንሆን ምንድነው ናቸው የሚያግዱን እኔ ወይ የውጭ ሀገሩ ኑሮ ይሁን ምናምን ማይገቡኝ ነገሮች አሉ ይኸውልሽ አዶትዬ አሁን ትናንትናም ሰሞኑን የምናየው በአዶናይ ህይወት በራሳችንም ለምሳሌ የራስሽን ማንነት ካለሽ ሰውን ካላስከፋሽ ሰው ላይ ግን የፈለግሽውን ህይወት መኖር ማስቀጠል ትችያለሽ አንደኛ የራስሽ ማንነት ያለሽ ሰው ነሽ በምንም አይነት ሁኔታ ውስጥ ብትሆኚ ሰው ከመተቸት ከመቃወም ወደኋላ አይልም በምንም አይነት ርዕስ ውስጥ ብታልፊ ስለዚህ በቃ አንዳንዱ የውሻ ጩኸት ማድረግ ነው ያለብሽ ቢጮ ምንም በህይወትሽ ላይ ማይፈጥር ከሆነ ቢል አይከፍልልሽ ምን አስጨነቀሽ ረሃ ሆነሽ ህይወትሽን ማስቀጠል ነው አሁን አዶናይ ትናንትና የሄደው ሰው ሞቲቬት እደረጋለሁ ብሎ አይደለም ህይወቱ ራሱ ሞቲቬት አድርጎ ጨርሶናል አዶናይ ከመጀመሪያው ጀምሮ ሞቲቬቱን እኮ ተደርጓል ሰው አሁን ለአዶናይ ትናንትና የዋንጫ ሽልማቱን ሪኮግኒሽን አብሮ ደስታ ለማከፈል ነው የሄደው ህዝቡ እንጂ አዶናይ እኮ ሞቲቬት እኮ ድሮ ነው እኮ ያለቀው እኮ
ከጀመረ ጀምሮ ሞቲቬት እንደዛሬ ተረዳሁት። የሚገርምህ ነገር ትክክል ነው ቱቲ። አንድ እግር ኳስ ፉትቦል ስለሚወደው ነው። ቴንክ ዩ። ይኸውልሽ አንድ ፉትቦል ኳስ ተጫውቶ የመጨረሻውን ዋንጫ ሴሌብሬት ሲያደርግ እሱን ለማየት ነው ህዝቡ ሄደው። እንደዛ ነው እኛ ማሰብ ያለብን እንጂ አዶናይ እኮ ሞቲቬሽን እኮ ድሮ ጀምሮ ሞቲቬት አርጎ ጨርሷል ህዝቡን። አሁን የደስታዬ ተካፋይ ሁኑ ነው ይሄ ኢቨንት። ስንት ዘመን ውለታው እኮ አለብኝ የኔ ቆንጆ እያለ ሲያነቃቃሽ የኔ ቆንጆ 2 ዓመት 3 ዓመት የኔ ቆንጆ እንደዚህ አድርጊ የኔ ቆንጆ ንቂ የኔ ቆንጆ እግዚአብሔር ስንት ዓመት እኮ ብዙ ቪዲዮዎች አሉት አዶናይ። እንደገና በቃ ይሄ ሰውነቱን የቀነሰበት ሱሰኛ ነበርኩ እንዲህ ነበርኩ ማንም አይልም። ደካማ ጎኔን አላወራም በአደባባይ ወጥቼ። ገብቶሻል? ማንም የማያደርገውን ነገር እንዲህ ተደርጌ የምወዳት ልጅ እንደዚህ አድርጋኝ እንዲህ ተከድጄ እንደዚህ ሆኜ ብሎ ራሱን አዲስ ማንነት ነው ቢውልድ ያደረገው። ከዚህ ደግሞ አሜሪካ ላይ ያሉ ሰዎች ልጅ ማሳደግ ምን እንደሆነ ከኢትዮጵያው በላይ እዚህ የሚታወቅበት ብዙ ፐርፐዝ አለው፣ ብዙ ምክንያት አለው። ልጅ ማሳደግ ማለት ካምፓኒ ቢውልድ ማድረግ ማለት ነው። እዚህ ሀገር እዚህ ያሉ እናቶች ከኢትዮጵያው የሚለዩበት ብዙ ምክንያት አለ። ሰራተኛ አለ ኢትዮጵያ፣ ለጎረቤት ትሰጫለሽ፣ የሆነ ቦታ ልጅን ታስቀምጫለሽ። እዚህ ልጅና ፋሚሊ እጅና ጓንት ነው፣ ሁሉም ያውቀዋል። ገብቶሻል? ስለዚህ ነው እናቶች ከዚህ በላይ እንዲህ ደስተኛ ሆኖ እሱ የሚደግፉት። በይቱቱ ያ በዛ ላይ በየቤታቸው ደግሞ ምን እንዳለ አታውቅም። ገባ? ይሄ 20 years old ሆኖ ሰው ሀገር መቶ ስራ ሰርቶ እንደዛ ወፍራም ነበርኩኝ የሆነ ተርኒንግ ፖይንት አለው። እንደዚህ ሊያመልጥ የቻለበት የሆነ ተርኒንግ ፖይንት አለው። እሱን ሜንሽን አድርጓል፣ ኖሮት አሳይቷል። እና አንዳንድ ጊዜ ሌሎቹስ ልጆች ሊናገሩ የፈለጉ እንዳይናገሩ እኮ ነው የሚያደርገው ይሄ ጩኸት። እሱ እኮ ያንን ለመስበር ነው ሼር የሚያደርገው ሀሳቡን የኖረውን ነገር የሚያሳየውና ለትውልድ ማሰብ አሪፍ ነገር ነው ብዬ ነው እኔ አዶትዬ። ከዛ ባለፈ ይኸውልሽ አሁን እኛ የምናውቀው ስማን ጠቅስም ታፕ አድርጉ ፕሊዝ ቤተሰብ ኤኒ ቲክቶከር ይኸውልሽ ኤኒ ቲክቶከር በተለያየ ሁኔታ ቢዝነስ ሲሰራ የሆነ ነገር ሲያደርግ አዶናይ ከአንድ ድርጅት ጋር ተፈራርሞ ይሄን ያክል ሚሊዮን ብር አካውንቱ ገባ ሲባል ሰምተን አናውቅም። የሚያውቃል እዚህ ውስጥ የለም። ለእንትና ለእንትና እረዳ ሲባል ነው። ይሄ ልጅ እኮ ህይወቱን ራሱ እየኖረ አይደለም እኮ። እንደው ሰልፊሽ ብትሆኝ እስከዛሬ 3-4 መኪና ሸልሞ ቤት ሸልሞ ከሱ እንኳን በፐርሰንት የሆነ ብር ልውሰድ ቢባል አስቢው ገንዘቡን። አሁን ስለ ራሱ ህይወት አይደለም የተጨነቀ ያለው፣ በሱ አማካኝነት ስለ ሰው ህይወት ማዳን። ገብቶሻል? ስለሆኑ ሲወስ መኖር። ይሄ ደግሞ መታደል ነው። እግዚአብሔር ምስክር ነው። አሁንም አነቃችሁም ይሉናል ኮመንት ላይ። ባባ እንትን ጃምፐር እናምጣ እንደ እናንተ የምናነቀው ከዚህ ግን ማለት ነው አንድ ከሚናገረው ቃላቶች እያንዳንዱ ማለት ነው እኔ የሰውን እንትን ምን አወጣ ምን እንትን አለ ብዬ ሄጄ እየመረመርኩ አይቻላቅም። አዶናይ ግን ማለት ነው የሚለቀውን ቪዲዮ እያንዳንዱን ገብቼ አይቼ ላይክ ማድረግ አለብኝ። እያንዳንዱ ለእኔ ያነቃኛል የሚናገረው ነገር። እኔ ገብርኤልን ነው የምላችሁ ከእያንዳንዱ እሱ እኔ የእውነቴን ነው የምላችሁ። ለምን ይሄቼ አሁን ትላንትና ለምሳሌ በፍቅር የተናገረው ቃላቶች ማለት ነው ለስንት ሰው ነው የሚያነቃው? እዛ የሆነ ለቋል ትላንትና ነው ምናምን ስንት ሰው ነው ሼር ያደረገው? እና እያንዳንዱን ነገር ተሰብቼ ያለው ለዋ ከፈለክ ኮፊ እንትና የሆነ ምሰጥ እንትና